እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናው። በሰዓቱ ልገዛ የምችልበት እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ። እርሱም ነው ይሄ መስኪን ልጅ እና ክላስ ውስጥ ተማሪ ያለ የጓደኛውን ሰዓት ሰረቀ። በጣም ቀና ሲያየው ሰዓቱን ማለት ነው። ካሁን በኋላ ሰዎች አብይ ጋር ስትጠጉ ተጠንቀቁ። ጥናት ያልተደረገበት ነገር መናገር ችግር እየሆነብኝ ነው እንጂ ኦኬ ትግራይ ከአድዋ ከሚኒሊክ ጊዜ ጀምሮ በነበረው ውጊያ ብዙ የመሃል ሀገር ሰዎች፣ ኦሮሞዎች፣ አማራዎች ወደዛ ስለሚሄዱ አሁን በቀደም for the last 20 years ወታደሮች ስላሉ ስንት ፐርሰንቱ ነው ኦሮሞ ትግራይ ውስጥ ብትል ዲኤንኤ ለየው። አይ ኦሮሞ ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁኝ ያዘነብነው ነው። ኦፊሻሊ በሚቀጥሉት 2 ሳምንታት እናስመርቀዋለን ወይ እናስጀምረዋለን። ቴስት አድርገን ውጤት አይተንበታል። ኢትዮጵያም ዳመና ማዝነብ ቻለች ማለት ነው። ይሄ ምስራች ነው። ኢትዮጵያ ይህንን ካፓሲቲ መስርታ ባለፉት ሳምንታት በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። የእናንተ ኢየሱስ ገና ያስራታል፣ ትሰፋለች፣ ትወርሳለች።